ሁሌ የምትለው እኮ ልጆቹን ታሳይ ሁሌ ልጆቹን ታሳይ እየተከታተለ ልጆቹን ብታሳይ ልጆቹን ጋር ቢሆን በልጆቹ ምክንያት ነው እኔና ሰው መታረቅ የምችለው እንጂ እኔ ማለት ልጆቹን ብቻ ፈልጋለሁ። አትሄድም፣ ወዴትም አትሄድም። ልጆቹን ብቻ እሷን ብትፈልግማ ሌላ ሚስቶች ባላገባህ ነበር። ከአንድም ሁለት ሚስት አገባህባት። እሱ ምን ያደርግልሃል? በቃ አሁን ወስናለች። ልጆቹን ከጎንደር ታመጣለች፣ አንተ ታስረክባለች። ነግራኛለች። በቃ የመጨረሻ ውሳኔ። አንተ ትቀልዳለህ፣ እሷ ሌላ እንትን ውስጥ ነው ያለችው። የመጨረሻ በቃ መሯታል። መሯታል። እኔም ሰጣታለሁ። ያማታ እንዴ ለምን እኔ መቼ ትላለህ? እኔ መቼ አልፈልግም። ልጆቹ ብቻ ምን ያደርጉልኛል? ከእናታቸው ጨምረው ልጆቹን ፈልገው እንዴ? እኔ እሷን አልፈልግም አላልኩም። እኔ እሷን ፈልጋታለሁ፣ ልጆቹን እፈልጋቸዋለሁ። እንዴ እሷ ምንኛል? ምንድን ነው የምታወራው? አይፈልገኝም ብላለች። ኧረ እፈልጋታለሁ። እኔም እንደማየው ብዙም እሷ እንትን ያለ አይመስለኝም። እሷ የወሰነች ውሳኔ ተገቢ ነው። እኔም ደግፋታለሁ። በነገር ላይ ሰታኝ እናቴን እያሉ ይሰቃዩ ልጆች ያለ እናት ማደግና ያባት ማደግ። ይሄ የፈለግከው እኮ አንተ ነህ እኮ። እኔ ልጆቹን ያለ እናት አልፈለግኩም። ከእናታቸው ጭምር ነው ልጆቹ ትፈልገው። ልጆቹን ብታመጣቸው በልጆቹ ምክንያት ቀስ በቀስ እንግባባ፣ እና እሷ እናወራለን፣ እንታረቃለን ብዬ ነው እኔ መቼ አልፈልግም ማለት። ወዴትም አትሄድም። ወላሂ እግሯን ሰብሬ ቁጭ ማድረግ ጭራሽ። ወላሂ ወዴትም አትሄድም። በክራንች ልትሄድ ነው ማለት ንገረት። አንተ እኮ ቀልድ እኮ አይጠገብም። ወላሂ አትሄድም። ወዴትም እግሯን እንዳታነሳ ነገርኩህ እኮ። በቃ ወስናለች። ምናምን ፈልጌ ፓስፖርቷን ብቀበላት አዲስ ትወጣለች። ስለዚህ እግሯን ሰብሬ መክራች ምንም አድርገህ ልታስቀራት አትችልም። ይሄ የራሷ ውሳኔ ነው። እንግዲህ ልጆችን አንተ ትሰጣለች፣ እሷ ትሄዳለች። አንተ ምንም ለእሷ ፍቅር የለም፣ ምንም ከእሷ ጋር አብሮ የመመለስ ሀሳብ የለም። ልጆቼ ሁሌ ይሄ ነው። እሷ 100% የምታውቀው ልጆችን ብቻ እንደምትፈልግ ነው። ስለዚህ ወስናለች። እኔም መሰጣታለሁ። ልጆችን እሷንም ነው ፈልገው እንዳስጫት ምንም አይነት እንዳስችል እኔ እሷንም ጭምር ነው ፈልገው። ልጆች ያለ እናታቸው ምን ሊሆኑ ነው? ከእናታቸው ጋር ማደግ ያለባቸው ህፃኖች። ገና አቲካ ደግሞ ትጠባለች አሉ እና አልጠቀመችም። እናቷ እራሱ ያለ እናት ሊያድጉ ነው። ሴት ልጆች ወንዶች ቢሆን ችግር የለውም። ሴት ልጆች ያሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ ረብል ዓለሚን ደህና ነኝ። እና ኢንሻአላህ ሱመያና ሰኢድ አላህ ሊያስታርቃቸው ነው። ሰኪናን ሰበብ አርግቶ ያው ሰኪና ወደ የሰው ሀገር ወደ ውጭ ልትሄድ ነው ሱመያ ብላ እየነገረችው ነው። እንግዲህ ሰኢድ እስካሁንም እንደሚወዳት ልጆቹ ደግሞ ያለ እናት አያድጉም ብለዋል። ማሻአላህ ደስ ይላል በጣም። እና አላህ ያስታርቃቸው። ሁላችሁም ዱአ አድርጉላቸው እላቸዋለሁ። ሀባይቢ ቤቱን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላቸዋለሁ። ሀባይቢ ሰላም አለይኩም ወራህመቱላሂ ወበረካቱ።